ሰላም የኑር ላይፍ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላም ብዝት ይበል። ዛሬ ለየት ባለ ቪዲዮ መጥቻለሁ። ዛሬ የምናየው በትንሹ ስለ ሞሪንጋ ጥቅምና አጠቃቀም ነው። ስለ ሞሪንጋ ጥቅምና አጠቃቀም ብዙዎች ሰርተውበታል እና ቪዲዮ ሰርችበታለሁ። ሙሉ ቪዲዮውን ዩቲዩብ ላይ በመግባት ማየት ትችላላችሁ። ዛሬ ደግሞ በትንሹ እኔ ሞሪንጋ በመልክ ነው የምጠቀመው። እሱን አብረን የምናይ ይሆናል። ሞሪንጋን ለማዘዝ ባዮ ላይ ባለው ስልክ እየደወላችሁ ኦርደር ማድረግ ትችላላችሁ። ኦርደር አድርጋችሁ ከ3 ቀን እስከ 5 ቀን በቤቱ ይመጣል። ጀርመን ያላችሁ፣ ከጀርመን ውጭ ደግሞ ላላችሁ ከ5 ቀን እስከ 10 ቀን በቤቱ ይመጣል። ባዮ ላይ ባለው ስልክ እየደወላችሁ ኦርደር ማድረግ ብቻ ነው የሚጠበቀው ከእናንተ። ሞሪንጋን በተለያየ መልክ መጠቀም እንችላለን። አንደኛ ከሻይ ጋር በመቀላቀል እንደዛው ደግሞ ከይኩርት ጋር እንደዛውም ከተለያየ ምግቦች ጋር በመቀላቀል መጠቀም እንችላለን። እኔ ዛሬ ላይ ሞሪንጋ በመልክ ነው የምጠቀመው። እኔ በብዙ አይነት ነው የምጠቀመው። ከዛ ውስጥ ግን ዛሬ አንዱን አብረን ምን ይሆናል ትወዱታላችሁ እርግጠኛ ነኝ። ሞሪንጋ በጣም ጥቅም ያለው ፕሮዳክት ነው። ሞሪንጋ በመጠቀም ጤናችሁን በቤታችሁ ጠብቁ። ሞሪንጋ ስለ ሞሪንጋ ሲወራ ብዙዎቻችሁ ሰምታችኋል። ሚዲያ ላይ በጣም እየተወራለት ያለ ፕሮዳክት እቃ ነው። ኑር ሞሪንጋ በ2025 የተመረተ ጥራቱን እየጠበቀ ያው የበለሉት ድንች ነው፣ ግን ከድንች ውስጥ ለየት ያለ ግብአት አለ። ያ ግብአት ምንድነው? ሞሪንጋ ነው። ሞሪንጋ በጣም ጥቅም አለው። ተጠቀሙ። በቤታችን መጥፋት የሌለበት ጥሩ ፕሮዳክት ነው። እሱስ ምንድነው አትሉኝም? ኑር ሞሪንጋ ከቤታችን መጥፋት የለበትም እና ኑር ሞሪንጋን በመጠቀም ጤናችሁን በቤታችሁ ጠብቁ።